አይ ጉድ ሆነናል። ቤት የለችም። ድምፅ ሄርሚ እንዴት ነሽ? ክፈችልኝ። አይ ብቻ አይደለም ካሜራማን አለ እኔ ያለው ጠረኗ እንዳለ ደስ ነው የሚለው ከሩቅ ነው የምትባለው። ሰላም ያው ከቤት አትወጡልኝ ስላሰብኩ ነው። አብርሃምንም ቤት አይቼዋለሁ እና እንደዛ ነው ቤት እውነት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገርሽ ውብ ነው። ነይ አትፍሪ። ቤተሰቦች እንግዲህ ሄርሚ ቤት ያለች ያው ገምቼ ነው የመጣሁት። ትኖራለች እንጂ ትንሽ አባወራው ውጭ ስለሆነ አይቼዋለሁ እና ለዛ ነው ትወጫለሽ። ኖርማል ነው። ምንድን ነው እንደዚህ ማማር ይቻላል? እንደዚህ እንዴት ድንገት ብቻህን መጣክ? አትፍሪ። ተንቀጠቀጥሽ እኔ ሴጣን ይለብኝ ወይ ሴጣን አይደለሁም እኮ ዛሬ ብቻዬን ከአንቺ ጋር መሆን ስለፈለግኩ ነው የመጣሁት እና በጣም ብዙ መወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር ስለ ቤትሽም አንዳንድ ነገር ብዬሽ ነበርና በደንብ ደግሞ የውስጤን መናገር አልቻልኩኝ ነበር አብርሃም ስላለ። ዛሬ ግን የውስጤን ልነግርሽ የመጣሁት ግን ያው ስለ ቤቱ ማውራት አያስፈልግም። ይችን የመሰለች ቆንጆ እዚች ጋር አቁሜ ስለ ቤት ማውራት ለእኔ ትንሽ ይከብደኛል እና በመጀመሪያ ስለ አንቺ ላውራ። ምንድን ነው እንደዚህ ቆንጆ ነሽ? ምንድን ነው ምን ሆንሽ? በመጀመሪያ ደረጃ ተረጋጊሽ። እየተረጋግሽ አይደለም። በመጀመሪያ ደረጃ ተረጋጊ። እየተረጋጋሽ አይደለም። ተረጋግተሽ ሻይ ታፈያለሽ ወይ ቡና ምናምን እንጆይ እናደርጋለን እና አንቺ ዛሬ አብርሽ የለም እኔና አንቺ ብቻ አትፈልጊም? ግራ ገብቶኝ ችግር የለውም። ቁጭ በል እኮ እንዳይባላል ከቤትሽ ትንሽ የሚያምሩት ነገራቶች አሉ። ያው እሱንም እንድትቀንሽ ይነግርሻል። ምን ላስተካክልሽ? ብዙ የምታስተካክል ነገራቶች አሉ። እነዚህ ነገራቶች ያምራሉ። ትንሽ ያ ነገር እንትን ይላልና ይሄ ትንሽ ነፃነታችን ይነፍግብናል አይደል? ይህ ፎቶ ምክንያቱም ጥሩ አይደለም እኮ እዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። አሪፍ ጊዜ ነበር ያሳለፋችሁት። በነበር ቀረ እንጂ እውነት ፍቅር መቅረት አልነበረበትም። እንዳልና አብርሽ ታምሩ ነበር። አንድ ላይ እንድትሆኑ ደስ ይለኝ ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። አብርሃም አንቺን የመሰለ ሰው ለቆ በሚሄዱ በእውነት በጣም ነው ያሳዘነኝ። ግን እኔ ችግር የለውም። ያው ምን አባባላ ወሰደች የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም። በዚህ እንደዚህ መቀመጥ ምን አያስፈልገውም። ከአሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ጀርባው ነው መታየት ያለበት አይደል? ፋሚ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለውን ቆንጆ ፎቶ እንነሳና አንቺ እንደዚህ ወይ በትልቁ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው እና ብዙም በፎቶ ማመን ሰው አይደለም። ምንድን ነው ተረጋግ እንጂ ዛሬ ላወራሽ። አብርሃም ፎቶ አወረድከው፣ ከዛ በኋላ የተናገርካቸው ያሉት ንግግሮች ትክክል ነው? አልገባኝም። አዎ አንቺና አብርሃም በእውነቱ ትንሽ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው አሳልፋችሁ ነበር። ከአሁን በኋላ አብርሃምን አታገኝም ለምን? ወይም ደግሞ አብርሃም ከአንቺ ጋር ያለ ለምን ማለት ነው? ፍሬ
ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋሁበት? ኤፍሬም አብርሃም ላይ ምን አጠፋሁበት? በጣም ነው የምትወጂው። እንዴት ነው ማለት? በጣም ነው እንጂ የማፈቅረው ከመውደድም በላይ። ኦኬ ታፈቅሪዋለሽ ነው? አዎ በደንብ ነው የማፈቅረው። ምን እንሳሳታለን መሰላችሁ ቤተሰቦች? አብዛኛው ጊዜ ያው እኛ ሰዎች ስንባል የሚያፈቅርን ሰው አይደለም እናፈቅረውና ስለዚህ አሁን ኤፍሬም ዛሬ ምን ልትለኝ ነው እየመጣ ያለው? አልገባኝም። ምንድን ነው እያወራ ያለው? በእግዚአብሔር በሂደት ይገባሻል። ምንም ማድረግ አልችልም፣ ግን ያንን ፎቶ ነው ብናወርደው ደስ ይለኛል። ሶፋ ከማቆሸሽብሽ ወይስ ሰራተኛ ይምጣ ወይስ ምን አይነት ችግር ቁጭ ለምናወራበት ነገር ካለ ቁጭ ለናወራ። ፎቶ መውረዱን ለምን አስፈለገ? እንደዛ አይነት ፎቶ ነው። አሁን ካሁን በኋላ አብርሃም ፎቶ ምን ይሰራል? ቤትሽ እኮ ሙሉ ያብራል። ትንሽ ያበላሽው የእሱ ፎቶ ነው እና ችግር የለውም። የእሱ ፎቶም ኖርማል ነው። ቆንጆ ቆንጆ ፎቶ ነው እና አንቺን ይነሳና እንደዚህ ላበላምሽ እኔ እኮ አውሬ አይደለሁም። ይሄንና በስነ ስርዓት እናወራ። ምንድን ነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ከአሁን በኋላ አይመጣም። እኔና አንቺን ቆንጆ ቆንጆ ነገራቶች ቤት እናሳልፈውና እኔ ቤትም ትመጫለሽ። ባይዜ እኔ ቤትም እንደዚህ አብራል ትንሽ ያው እንደ አንቺ ባህምርም የተወሰኑ ነገራቶች ቅረበኝ ምናምን ብዬ ባለፈው ስንታረቅ ቤቴ መተን እና ማውራት እንችላለን ምናምን ያልኩት እኮ በዚህ መስመር አለ እኮ። አብርሃም ጋር የሆነ ግጭት ቢኖር በመሀላችን ገብተህ ለማስታረቅ ትሞክራለህ ምናምን ነው እንጂ እኔ በዚህ መንገድ እንድታወራኝ አይደለም እኮ። እኔ ያጠፋሁት ነገር አለ? እየተንከባከብኩሽ ነው ወይስ መንከባከብ ትያለሽ ነው? እኔ የወንድም ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜቢ አብራቢ እንክብካቤ ሰጥቶሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና ፍቃጅልኝ እንድንከባከብሽ ፍቅድልኝ። ኧረ በእግዚአብሔር ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጠው? መጀመሪያ እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ አያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው። ጊዜ ሰተሽ ብናወራና እኔንም በደንብ ብታይ ብትቀሪ በጣም ደስ ይለኛል። ይሄ ደግሞ እያልኩሽ ያለሁት ለአንቺ ጥቅም ነው። አብርሃም ካሁን በኋላ ላታገኙላት ትችላለሽ። ምርጫውን የመረጠ ሰው ነው እኮ። ምርጫውን እኔ ነኝ አይደል እንዴ? ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት መኖርም መቀመጥም የምችለው። ያው የሆነ ምሳም ነገር የለም አለ ግን እሺ እናውራ እኮ። እሺ ልናወራ እኮ እየሰጠሽኝ አይደለም። ይኸውልህ ኤፍሬም በጣም ግራ እየገባኝ ስለሆነ በመጀመሪያ ከአብርሃም ጋር እዚህ ቤት ስትመጣና ምሳም ሆነ ቡና ባፈላ ደስ ይለኛል። ከአብርሃም ጋር ብቻሽን ላውራሽ እፈልጋለሁ ካልከኝ ደግሞ ምንም ችግር የለውም። የምናወራበትን ዋና ጉዳይ ንገረኝና እኔም ስራ ልወጣ ስለሆነ ስራ ልሂድ። ከዚህ በላይ መቆየቱ ተገቢ ነው ብዬ አላስብም። ኦኬ ለዛሬ ሊሆን ይችላል። ሜይ ቢ ግን ከዚህ በኋላ እዚህ ቤት ብዙ ሰዓት ልቆይ እችላለሁ እኔ። አብርሃም ላልሽው ነገር ደግሞ አብርሃም ጭራሽ ከነ እዚህ ቤት ላይ መጣ ይችላል። ፍቅር ግን አላየሁም። ለምን ወንድሙ ነው የምንገጥሙት ነው እኔ ጋር የማይመጣው? ምንም የገጠመው ነገር የለም። እሺ ታዲያ ምንድን ነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድን ነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሁ። ምን አደረገ? ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ በዚ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ የምን መድኃኒት ነው? እስከዛሬ ታሞ ነበር። ይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይህን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሄድና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ እና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም ምን አደረግኩኝ ማለት? ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ። ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስብኝ። ደህና እንድትሆኝ ነው የምፈልገው ሁሌም ቢሆን። ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም።
ነግረኝ ደስ ይለኝ ነበረ። የነገርኩሽ እኮ ነው ደህንነትሽን አሳስበኝ ነው የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ይዘህ ለመምጣት ግዴታ መደወል ይጠበቅብህ ነበረ። ከአብርሃም ጋር አንድ ቀን መምጣት ቤቱን ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽ እንጂ ውጣ እያልሽ ሳይሆን እንደዛ ሳይሆን ጭንቅላት በጣም እያዋከብኝ ያለው አንተ ስለ አብርሃም በስትክክል ወይ ያው አብርሃም እዚህ ቤት ይመጣ ከሆነ እኔ ቤት እንዴት ይችላል? እኔ ቤት እንዴት እንደዛ አይደለም። አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘጓል። እንደውም ማንም ሰው አይገባም። ካልበጋችሁ ይዘጓል። ኖርማል ነው። ለምን ነው መውጣት የለበትም። በቃ እኔ አንቺ ሶስት ነው በቃ አንደኛ አክብር የሚያስገባው እኔና የአብርሃም ወንድም ስለሆንኩ ነው። ገባ? በአንተ መስመር አይደለም እየተጨነቅሽ እኮ ነው። በቃ ወደ ቤት ሌላ ቀን ግናፍቼ እጠራለሁ። ማርያምን ምሳም ሰርቼ እጠራለሁ። ግን ሲጀምር አንቺ እጅግ ነው ከቤቱ ጋር ይባላል። ንቀት አይደለም በእግዚአብሔር እየላኩ አይደለም። ግን ደግሞ ሲጀምር አልወጣም። ሲጀምር ዛሬ ከዚህ ቤት አልወጣም። እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የወጣሁት። እንዴት ወጣት ይኛለሽ? ግን ደግሞ ይወልሰኛል እንዴ ለሰው ለእኔ ክብር የለሽም? እኔን አታከብሪኝ ነው? በዚህ መልኩ አይደለም ማለት ነው። አይ ስልሽ ለምን አብርሃም ብቻ ነው ታገቡ ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? አብርሃም ብቻ ስለማውቅ ነው እያከበርኩ ያለው። ኤፍሬም አንድ ያዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍቺን ከአብርሃም ጋር ትመጣላችሁ። ከዛ ደግሞ የነገርከኝ ያለው ነገር ፎቶ ማውረድ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትን ቼክ ማድረግ አለብኝ። እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ ነው። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ ተረጋጊ። ውጣና እኔ ተረጋግቼ ሌላ ጊዜ ደውዬ ቡና ፍቺ እጠራለሁ በእግዚአብሔር። አሁን ግን ስለምንም እያወራ ያለው እንዴት ፎቶ ከማውረድ ምናምን ምናመጣው ስለናስናንስ ምንድን ነው? አንተ የወንድም ሚስት ነኝ። እሺ ከእኔ ጋር ምንድን ነው የምታወራው? አብርሃም የገጠመው ነገር አለ። ደጋግሜ እየነገርሽ ነው አውቃለሁ። ስለዚህ እኔ ቁጭ በይና ማውራት ያለብን ነገር አለ እናውራ። እሺ እናውራ። ምንድን ነው እሺ የምናወራው? እንደ ኤፍሬም ምራዳን ሰው ይቆይ አይደለም የምትራክሰው አይደለም፣ ግን የምታወራኝን ነገር በስትክክል አውራኝ በእግዚአብሔር። በመጀመሪያ ደረጃ እሺ ናዎች ነው ኤፍሬም ችግር የለውም አትፍሪ። እኔ እና ከማስፈራስ ማለት ነው። በመጀመሪያ ደረጃ ዛሬ ሄርሚ ትመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ የሆነ የመጣሁት ያው ፀጉሬንም ሁሉም ነገር የተስተካክዬ ጠረንም ሁሉም ነገር ጠብቄ የመጣሁት እና ስለማከብርሽና ስለማስብልሽ ነው። እና አጨናነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ እጄ ልቀቀኝ። እያስጨነቁሽ ነው በጣም። ለምን? አንደኛው አብርሃም ደህና መሆኑን ማረጋገጥ አለብኝ። ንግግር ለምንድን ነው አብርሃም ብትይኝ? እኔ ሰው አይደለሁ ነው? ሰው አይደለህም አይደለም። እና እያወራሁሽ አይደለ? አዲስ ባህሪ እያሳየኝ ነው። እኔ ምንም አዲስ ባህሪ ልንከባከብሽ እያልኩሽ ነው እኮ ሌላ ነገር እኮ አያስፈልገኝም። በቃ ኤፍሬም ለነገሩ ሩህ ስለሆንሽ ቆንጆ ስለሆንሽ እንክብካቤ ላያስፈልግሽ ይችላል። ግን ያው ከመልክ አንጻር አይደለም። ግን አብርሃም ደህና ነው በእግዚአብሔር በማርያም አብርሃም ደህና ነው። እንደዚህ እየተጨነቅሽ ግን ውበትሽ ነው የሚታየው። በጣም ነው የምር ስልሽ ምናልባት ሜቢ ከዚህ በፊት ነግሬሽ ሊሆን ይችላል። ውበትሽ አብርሃም ነግሮሽ ላይሆን ይችላል። ያው አብርሃም ላይነግርሽ የሚችለው በውስጡ ብዙ ነገር ስለሚይዝ ነው። እኔ ግን ዛሬ ያው ሴት ልጅ መነገር አለበት፣ ስለ ውበቷ ስለ ማንነትሽ መነገር አለብሽ እና ሁሉም ነገርሽ ነው ያምረው። በመጀመሪያ ደረጃ እያስጨርሽ ነው ያለው። አሁን እስካሁን ድረስ እየታገስኩ ያለው አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ሌላ የተሻለ ሀሳብ ከዚህ የተሻለ ሀሳብ አለ። ስለ ውበትሽ ቆንጆ ነሽ ስላልኩሽ እንዲህ እንደው እኩል ታመሰግኝ ነው የምትገባው እኮ። ስለ ውበቴ ለአብርሃም ነው ልትነግረው የሚገባው። ገባ? እኔም ቆንጆ እንደሆንኩኝ ዘንግቼው አላውቅም። ግን ደግሞ ልቀቀኝ በእግዚአብሔር። አሁን አዳምጠኝ በደንብ ተነሳ። እየነገርኩ ነው ያለሁት። በጣም በብዙ መንገድ ላከብር እየሞከርኩ ነው ያለሁት። ግን ደግሞ አሁን ስለ ቁንጅና የምታወራበትና ይሄ ባዲ እንትን የምታደርግበት ነገር ትክክል አይደለም። ስለዚህ አብርሃም ሰጥቶሽ ማያውቀው ነገር አያስፈልገኝም። እስካሁን የታገስኩ አዳምጠኝ በደንብ። እስካሁን የታገስኩ አንድ
ጥሩ ሀሳብ ታመጣለህ ብዬ እያሰብኩ ነው ያለሁት። ገባ? ምንም ሀሳብ እዚህ ግራ ይገባኝ ነው። አንደኛ ሄርሜላ ነኝ። ገባ? መች ነው የምትረጅኝ? እኔ እያመጣሁት ያለው ሀሳብ መች ነው የምትረጅኝ? ምንድን ነው ሀሳብህ? መች ነው የምትረጅኝ እኮ ሀሳብ ከሆነ እንዴ ቆመ ብለሽ እራሱ እኮ እያሰብሻለሁ። እኔ ነገር ልክ እየሰጥሻለሁ እኮ ከሄርሜላ ጋር አሁን ከአንድ መጥቼ አብርሃም እያልሻለሽ እኔ እስካሁን አብርሃም ስም አላነሳሁም አይደል? አንቺን ለማግኘት አንቺን ለማውራት ነው የመጣሁት። እኔ ደግሞ ከአብርሃም ውጭ ከአንተ ጋር ምንም ያገናኘን ነገር የለም። ግራ ገባኝ እኮ ኤፍሬም። ከዛ በኋላ ሀሳብ ይዘህ ነው አይደል እንዴ? ወንድም ነው እንደ ወንድምነት ተከብረህ እኮ አይደል መምጣት ያለብን። ለምን ሰው ክፉ ቃል እስኪናገር ትጠብቃለህ? ስለዚህ ውጣ ሊመጣ ና። ኧረ በእግዚአብሔር ውጣ። ጥሩ ሀሳብ ስትመጣ በስትክክል እቀበላለሁ አለ። በእንደዚህ አይነት ነገር ግን እያወራን እንዴት ነው የምንቀጥለው? አይሆንም። ውጣ በቃ እግዚአብሔር ነው። እኔ አንቺን ማግኘት ፈልጌ ነው። አንቺን ማግኘት አንቺን ማናገር ፈልጌ ነው የመጣሁት እኮ። ልታናግረኝ ነገር ትክክል አይደለም። እኔ ልቀበለው አልችልም። መጀመሪያ ተረጋጊ። ስታከብረኝ ነው ላከብር የምችለው። ያከበርኩሽ እኮ ነው። በዚህ መንገድ አታውራኝ። ምን ያደረግኩሽ ነገር አለ? እየተዘናጋ ነው። እኔ እኮ ሄርሜላ ነኝ። ሌላ ሴት እኮ አይደለሁም አይደል? ሄርሜላ እንደሆንሽ አውቄ እኮ ነው የመጣሁት እኮ። ሳከብር የፈራሁ እኮ ለነገር እንደዛ ስሜት እንዲሰማሽ አልፈልግም። ተረጋጊ። መጀመሪያ ተረጋጊ። እንደዚህ እኔ ከዛ አብርሃም ቤት ድረስ ይዞ ሲመጣ አንተ ከኔ ጋር ይቅርታ ሊያስታርቀን ሲመጣ በዚህ መንገድ በየቀኑ እንድትመጣ አይደለም። ገባ? እኮ አንተ ዛሬ እንደዚህ ከሰጠው ፊት ከሰጠው ነገር ማትመጣበት ምንም ምክንያት የለም። ገባ? ለምን ማስበስ ምን አድርግሻለሁ እኮ ከመጣ ከወንድም ጋር መምጣት ትችላለህ። ከባሌ ጋር ከአብርሃም ጋር መምጣት ትችላለህ። ባልሽ ደግሞ እዚህ ቤት አይመጣም። ከሆነ ግልጽ ማለት ነው። አብርሃም እዚህ ቤት ከሆነ አይመጣም ብሎ ይሄ ፎቶሽ አንቺና ለምን እኔ ምን አጠፋሁ? እሱ ምን አጠፋብኝ? አልተጣላንም እኮ። ለምን እኔ ምን አይመጣም እኮ? አብርሃም እስከዛሬ አይኖሮ ልክ አልነበረም። አሁን ማግኘት ያለበት ነገር አግኝቷል። ስለዚህ ምርጫውን መርጧል። ለምን ማሰብ ስደውል እኮ ስልክ አልመሰለኝም። ለዛ ነው በቃ አልፈለገሽም። ስለዚህ ያሸነፍሽ ነው። ከዛሬ በኋላ ግን አብርሃም ልታስጨንቅ አልፈልግም። ምናልባት ሰው የሚያስጨንቅሽ ከሆነ ያደረግሽ ላይ አለ እኔ አንተ በጣም እያዋከብኝ ስለሆነ በእግዚአብሔር እየከፋኝ ነው። እኔ ነብሮ ብታሶች ቤት እኮ እግዚአብሔር በዚህ መንገድ እንዴት ነው ሊቀበል የሚችለው? ኤፍሬም አንድ ቁም ነገር ካሳበረ ለዚህ ልታወራ በጣም ባይዞ እስካሁን ያወራሁት ቁም ነገር ነው እንዴ። ሊገባሽና ልትረጁ አልቻልሽም እንጂ ቁም ነገር ነው እያወራ ያለሁት። አብርሃም አይፈልግሽም። ሜቢ በቃ ይመጣል እንዴ። እንክብካቤ የሚያስፈልግሽ ከሆነ ወዲያ እኔ እንክብካቤ ያስፈልገኝ። ምንድን ነው የሚያስፈልግሽ? ምንም አብርሃም ነው የሚያስፈልገኝ። አብርሃም ደግሞ ጉድ ጋይስ ምንድን ነው የምናየው? ጉድ። ኧረ አብርሃም ወንድም ከቅንጭላቱ አይደለም ከአይምሮም አይደለም፣ እውነት ታሟል። ጸበል ያስፈልገዋል። በዚህ ልክ መበሻቀጥ በቃ ተፋተዋል። ምንድን ነው በእነሱ አይደለም መለያየት፣ በእነሱ ካልተጀመረ ምንድን ነው ይህን ያህል ልጅቱንስ የሚያስጨንቃት? ኧረ በስመ አብ። ኧረ በጣም ይሄ ኤፍሬም የሚባል ልጅ ግን ከአይምሮ አይደለም። ምን እንጃ ልብስ ለብሶ ስለሄደ ጤነኛም ይመስለኝ አይመስለኝም። ለራሱ አብዷል። ምን ሆኖ ነው በዚህ ልክ በወንድሙ እንደዚህ የሚሆነው? የውጭ ጥላት አይደለ? ምንድን ነው ስለ አብርሃም ማውራት ሳልፈልግ ነው እያስወራሽ ግን አብርሃም በሰላም ይሆን? እኔ ሲመስለኝ የሆነ መድኃኒት ሊያበሉት ሊያደነዝዙት ይችላሉ ብዬ አስባለሁ። እስኪ ዛሬ እናያለን ጉዱን። ብቻ እነዚህ ልጆች እንዳይጋደሉ ፈራሁኝ ማለት ነው። ልክ አልነበረም። ከአንቺ ጋር ሲሆን ልክ አልነበረም። አሁን ደግሞ ትክክለኛውን ነገሩን እኔ ሰው ስለሚያስፈልግሽ ነው የመጣሁት ዛሬ። ይህ ነገር ምን ያደርስ አይደለም። በመጀመሪያ ደረጃ የእነሱ ነገር መቀበል እንደማትፈልግ እንደዛ ምንም ሀሳብ የለንም። ገባ? በቃ እሱን ራስሽ አብረሽ አግኝተሽው የምጠይቅ ጥያቄ ነው። ከዛ ይሄ ምን አድርጊያለሽ? ራስሽ አግኝተሽው የምጠይቅ ጥያቄ ነው። ግን ደግሞ እኔ አስቀድሜ እየነገርኩሽ ነው አብርሃም እንደማይፈልግሽ እና ደግሞ እኔ ስለማስፈልግሽ ነው የመጣሁት ዛሬ። እርግጠኛ ከአብርሃም ጋር የሆነ ነገር ከተፈጠረ ችግር ካለ ደውልለታለሁ። በዚህ መሀል ላይ ሶስተኛ ወገን አታስፈልግም። ገባ? ዋስቲ መረጋ አዋቅጅል ግን ታሚን ደስ ይለኛል። በዚህ ልክ እንደዚህ ባታሶች የሚባውሻ
እንደ ሰው ራሱ እያከበርሽኝ ያለ እኔ ቤት ፈጣሪ ሊሆነ ነበር ማለት ነው። ሰው አከበርኩን ያስገባው እንደዛ ትበል እንዴ? ችግር የለም እግዚአብሔር ያመሰግናለሁ። ኖርማል ነው፣ ችግር የለውም። ግን የሚገባሽ ቆይ ይገባሻል። አንቺ የምትሆኚ አብርሃም እንደማይፈልግሽ የነገርኩሽ ነው። እኔ ግን ማስፈልግሽ ከሆነ ኤኒታይም ሁሌም ቢሆን አሉ። ስልኬን አንቺ ሁሌም ቢሆን ከፍት ነው እና በፈለግሽ ሰዓት ጥሪ እመጣለሁ እና አመሰግናለሁ። እንደዚህ ቆንጆ እንደሆንሽ እንዴ በጣም ግን እንትን እያልሽ ነው። ጉድ ጉድ ጉድ! አረ ፍሬም አፈላ ማርያምን ትንሽ ኩርኩም ያስፈልገው ነበር። አፈላ በወንድሙ ላይ ይህን ያህል ቢብሉት ቢመክሩት ቢሰድቡት የማይሰማ ልጅ ይህን ላየው ማርያም ነውስ የተከፈለው ገንዘብ አለ። ሩታ የሆነ ገንዘብ ከፍለዋለች መሰለኝ። ሳይከፈለው አይቀርም። ዝም ብሎማ እንደዚህ ከሆነም ወንድሙን በብር ቀየረ ማለት ነው። ስራ አለብኝ። አታስጨንቀኝ። ግዛዜ ሂድ በቃ። አመሰግናለሁ። ይህ ፎቶ ግን እንዳይሰቅም እንዳሰቅም ከሰቀልሽው ከኔ ጋር ይፍታዩ ሄዱ እዚሁ እንዳለ የሆነው ወይም ደግሞ ቆሻሻ ጋር አንድ ላይ ይታል። የሰማሽ ነው። ከዛኛው ቆሻሻ ጋር አንድ ላይ ታዩ እኮ እንዳይሰቅም ተናግሬያለሁ። እና ሄዱ በቃ ደህና ወይ እና አትደንግጬሽ። ሁሉም ነገር የነገርኩሽ ነገር እውነት ነው እና ተረጋጊ። ነገ ከፈለግሽኝ እመጣለሁ።